ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች የሰዓቱን ዜናዎች ይዤ ቀርቤያለሁ። እስከ ፍጻሜው ድረስ እንድትከታተሉኝ በአክብሮት እጠይቃለሁ። ሰብስክራይብ፣ ላይክ እና ሼር ማድረግም እንዳይዘነጋ። በቅድሚያም አበይት ርዕሶቹን አስደምጣቸዋለሁ። ኢትዮጵያና ኤርትራ ዳግም ወደ እርስ በርስ መወነጃጀልና የጦርነት ቅስቀሳ ክስ ውስጥ መግባታቸውን ተከትሎ የኤርትራ ነዋሪዎች ከፍተኛ ስጋት ውስጥ መውደቃቸው ተዘግቧል። ኢትዮጵያ ከመጪው ሰኞ ጀምሮ የማርበርግ ቫይረስ የሙከራ ክትባት መስጠት ልትጀምር መሆኑ ተሰምቷል። የትግራይ ክልል የንግዱ ማህበረሰብ በክልሉ ባለው ከፍተኛ የኢኮኖሚ ጫና ምክንያት የገቢ ግብር አፈጻጸም እንዲታገድ የፌዴራል መንግስትን ጠይቋል። ዋሽንግተን ውስጥ አንድ አፍጋኒስታዊ ስደተኛ በሁለት የአሜሪካ የብሔራዊ ዘብ አባላት ላይ ጥቃት ከፈጸመ በኋላ ፕሬዝዳንት ዶናልድ ትራምፕ አስተዳደር የጥገኝነት ጥያቄዎችን በአጠቃላይ ማገዳቸውም ተሰምቷል። አሜሪካ በኢትዮጵያና ኤርትራ መካከል ግጭት እንዳይቀሰቀስ መከላከል ላይ ማተኮር አለባት ተባለ። ወደ ዝርዝር ዜናዎች እናልፋለን። ኢትዮጵያና ኤርትራ ዳግም ወደ እርስ በርስ መወነጃጀልና የጦርነት ቅስቀሳ ክስ ውስጥ መግባታቸውን ተከትሎ የኤርትራ ነዋሪዎች ከፍተኛ ስጋት ውስጥ መውደቃቸው ተዘግቧል። የጋለ ውጥረትና የጦርነት ዝግጅት ክስ ኢትዮጵያና ኤርትራ ላይ ባለፉት ዓመታት በትግራይ ኃይሎች ላይ በጋራ ሲዋጉ የቆዩ ቢሆንም የፕሪቶሪያውን የሰላም ስምምነት ተከትሎ ግንኙነታቸው መሻከሩ ይታወሳል። ኤርትራ ኢትዮጵያ የአሰብን ወደብ ለመውሰድ እያቀደች ነው የሚል ክስም ስታቀርብ ቆይታለች። የኢትዮጵያ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ በበኩላቸው የኤርትራ ትንኮሳና ጠባጫሪነት የኢትዮጵያን ትዕግስት እየፈተነ ነው ሲሉ በቅርቡ መናገራቸው ይታወሳል። ኢትዮጵያ ኤርትራ ለግጭት በንቃት እየተዘጋጀች ነው ስትል ከሳለች። የወጣቶች ሽሽትና የግዳጅ ክትባት በትግራይ ጦርነት ተሳትፎ የነበረውና መሐሪ የተባለ ኤርትራዊ የቀድሞ ወታደር ወጣቶች ሊመጣ ያለውን ጦርነት በመፍራት ወደ ኢትዮጵያና ሱዳን በብዛት እየሸሹ ነው ብሏል። በስደት የምትኖረው ሉዋን የተባለች ኤርትራዊትም ቤተሰቦቿ በፍርሃት ውስጥ መሆናቸውን ጠቁማለች። እንደሷ ገለጻ እናቶች ለስብሰባ እየተጠሩ ጠቅላይ ሚኒስትር አብይ በእናንተ ላይ ጦርነት ሊከፍት ስለሆነ ልጆቻቸውን አዘጋጁ እየተባሉ እንደሆነም ተናግራለች። አንዳንዶቹ እናቶች በትግራይ ጦርነት የጠፉ ልጆቻቸው የት እንደገቡ እንኳን ሳያውቁ ቀሪ ልጆቻቸውን ለጦርነት እንዲልኩ እየተጠየቁ መሆኑን ተናግራለች። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ለጉዳዩ ምላሽ እንዲሰጡ ቢጠየቁም ፈቃደኛ አልሆኑም። ነዋሪዎች ግን አሁን ያለውን ሁኔታ ተአምር ብቻ ነው የሚያቆመው ሲሉ ተስፋ መቁረጣቸውንም ዘገባው አመላክቷል። ኢትዮጵያ ከመጪው ሰኞ ጀምሮ የማርበርግ ቫይረስ የሙከራ ክትባት መስጠት ልትጀምር ነው። የጤና ባለሙያዎችና ከፍተኛ ተጋላጭ ለሆኑ ቡድኖች ቅድሚያ እንደሚሰጣቸውም የጤና ሚኒስቴር አስታውቋል። በደቡብ ኢትዮጵያ ለተከሰተው የማርበርግ ቫይረስ ምላሽ ለመስጠት የሚደረገውን ጥረት የሚደግፍ 2500 የማርበርግ ቫይረስ የሙከራ ክትባት ከአሜሪካ መንግስት በድጋፍ መገኘቱን መስሪያ ቤቱ ከትላንት በስቲያ አስታውቆ ነበር። ክትባቱ በአርማወን ሃርሰን የምርምር ተቋም በሚመራ ፈጣን የደረጃ 2 ክሊኒካዊ ሙከራ ተደርጎለት ጥቅም ላይ እንደሚውል የጤና ሚኒስትሯ ዶክተር መቅደስ ዳባ እንደገለጹ መስሪያ ቤታቸው ያሰራጨው መግለጫ ይጠቁማል። ክትባቶቹን ለኢትዮጵያ የመድኃኒት አቅርቦት አገልግሎት ያስረከቡት በኢትዮጵያ የአሜሪካ አምባሳደር ኤርሲን ማሲንጋ የማርበርግ በሽታን ለመቆጣጠር የሚደረገው ጥረት አስቸጋሪ መሆኑን ጠቁመው ብዙ የሚቀር ነገር እንዳለም ተናግረዋል። አሜሪካ ለኢትዮጵያ ያቀረበቻቸው የሙከራ ክትባቶች የማርበርግ ቫይረስን ለመቆጣጠር ጠቃሚ የመጀመሪያ እርምጃ እንደሚሆንም ገልጸዋል። የአሜሪካው ሳቪም የክትባት ኢንስቲትዩት 640 በሙከራ ላይ የሚገኘውን ሲኤድ3 የማርበርግ ክትባት ወደ ኢትዮጵያ እንደተላከም አስታውቋል። የማርበርግ ቫይረስ በሽታ በደቡብ ኢትዮጵያ ክልል መገኘቱ እንደተረጋገጠ ከጤና ሚኒስቴር ጥያቄ እንደቀረበለት ሳቪም የክትባት ኢንስቲትዩት ገልጿል። ጥያቄውን የዩናይትድ ስቴትስ መንግስት እንዳጸደቀ ተቋሙም አስታውቋል። ወጪውን የሚሸፍነው በአሜሪካ ጤና ሚኒስቴር ስር የሚገኘው የባዮሜዲካል የላቀ ምርምርና ልማት ባለስልጣን ነው። ሳቪን የክትባት ኢንስቲትዩት እና ጤና ሚኒስቴር የክትባቱን ደህንነት፣ ውጤታማነትና የመከላከል አቅም የሚፈትሹ ሙከራዎች በሁለት ቡድኖች ለማከናወን ከስምምነት መድረሳቸውን መግለጫው ይጠቁማል። የማርበርግ ቫይረስ በኢትዮጵያ መገኘቱ ከተረጋገጠ ወዲህ እስከ ትላንት ህዳር 27 ቀን 2018 ድረስ 1235 የላቦራቶሪ ምርመራዎች የተደረጉ ሲሆን 13 ሰዎች ቫይረሱ ተገኝቶባቸው 8 ሰዎች ህይወታቸውን ሲያጡ 4ቱ አገግመዋል። አንድ ሰው ደግሞ በሕክምና ላይ ይገኛል የተባለው። ዋሽንግተን ውስጥ አንድ አፍጋኒስታዊ ስደተኛ በሁለት የአሜሪካ የብሔራዊ ዘብ አባላት ላይ ጥቃት ከፈጸመ በኋላ የፕሬዝዳንት ዶናልድ ትራምፕ አስተዳደር የጥገኝነት ጥያቄዎችን በአጠቃላይ አግዷል።
የአሜሪካ የዜግነትና ስደተኞች አገልግሎት ሁሉም ጥገኝነት ጥያቄዎች ላይ ተገቢው ምርመራ እስከሚካሄድ ድረስ እገዳው ጸንቶ እንደሚቆይም አሳውቋል። ትራምፕ የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው ካመለከቱ በኋላ በአሜሪካ ለስደተኞችና ጥገኝነት ጠያቂዎች ያለው ሁኔታ አስጨናቂ ሆኗል። የአሜሪካ ብሔራዊ ዘብ አባላትን ያቆሰለውና የገደለው አፍጋኒስታዊ ስደተኛ በመሆኑ የአሜሪካ መንግስት ከአፍጋኒስታውያን የሚቀርቡ የጥገኝነት ጥያቄዎችን መቀበል አቁሞ ነበር። አሁን ደግሞ የሀገር ውስጥ ደህንነት መስሪያ ቤት ከየትኛውም ሀገር የስደተኞችን ጥያቄ እንዳይቀበል ትዕዛዝ ተላልፎለታል። ቢቢሲ ያነጋገራቸው በሜሪላንድ የኢሚግሬሽን ጠበቃ የሆኑት ሄኖክ ገቢሳና ሙሉ ዓለም ጌታቸው የጥገኝነት ጥያቄዎች ላይ የሚካሄደው ምርመራ የሚቀጥል ቢሆንም ውሳኔ ግን አይሰጥም ይላሉ። የብሔራዊ ዘብ አባላቱ ላይ ጥቃት ከተፈጸመ በኋላ ትራምፕ ኤርትራ፣ ሱዳንን ጨምሮ ለ19 የውጭ ሀገር ዜጎች የተሰጡ የመኖሪያና የሥራ ፈቃድ ምርመራ እንዲደረግላቸው አዘዋል። ለመሆኑ የአሜሪካ የስደትና የጉምሩክ መስሪያ ቤት ሰራተኞች እያሳደዷቸው የሚገኙትና ህገወጥ ስደተኞች የሚባሉት እነማን ናቸው? የተለያዩ ጥናቶች ግን የህግ አስከባሪ አካላት ከሀገር መውጣት አለባቸው ብለው በቁጥጥር ስር ካዋሏቸው ሰዎች መካከል 2/3 የሚሆኑት ምንም አይነት የወንጀል ሪከርድ የሌለባቸው መሆኑን ጠበቃው ገልጻሉ። ማንኛውም ጥገኝነት ጠያቂ ፍርድ ቤት ቀርቦ ጥፋተኛ ነው ተብሎ እስካልተፈረደበት ድረስ ነፃ እንደሆነ ነው የሚቆጠረው የሚሉት ጠበቃ ሙሉዓለም አሁን ታስረው የሚገኙት አብዛኞቹ ምንም ወንጀል የሌለባቸው በመሆናቸው አስተዳደሩ መጀመሪያ ላይ ከገባው ቃል ወሰን አልፎ ሰነድ አልባ ስደተኞችን እያሰረ መሆኑን ያሳያልም ብለዋል። ጠበቃ ሄኖክ ገቢሳ በበኩላቸው ጥገኝነት ጠያቂዎች ጥያቄያቸው ተቀባይነት ሳያገኝ ከቀረ በኋላ ይግባኝ የመጠየቅ መብትም አላቸው ይላሉ። አንድ ጥገኝነት ጠያቂ ጉዳዩ በይግባኝ እየታየ ያለ ህገወጥ ስደተኛ ሊባል እንደማይችልም ጨምረው ገልጸዋል። የስደተኝነት ጥያቄ ውድቅ የተደረገበት ግለሰብ እስከ ጠቅላይ ፍርድ ቤት ድረስ በመሄድ ጉዳዩ እንዲታይለት ማድረግ ይችላል። የትግራይ ክልል የንግዱ ማህበረሰብ በክልሉ ባለው ከፍተኛ የኢኮኖሚ ጫና ምክንያት የገቢ ግብር አፈጻጸም እንዲታገድ የፌዴራል መንግስትን ጠይቋል። የትግራይ ክልል የንግዱ ማህበረሰብ የገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 በክልሉ ያለውን ወቅታዊ ኢኮኖሚያዊ እውነታ የማያንጸባርቅ ነው በማለት ወዲያውኑ እንዲታገድም ጠይቀዋል። የትግራይ ንግድና ኢንዱስትሪ ምክር ቤት እንዲሁም የትግራይ የዘርፍ ማህበራት ምክር ቤት በመቀሌ ለጋዜጠኞች በሰጡት መግለጫ አዋጁ ከጦርነት በኋላ በክልሉ ያሉ ነጋዴዎችና ድርጅቶች ከሚገጥሟቸው የኢኮኖሚ ሁኔታዎች ጋር የሚጣጣም አይደለም ብለዋል። የትግራይ ንግድና ኢንዱስትሪ ምክር ቤት የቦርድ አባል የሆኑት አቶ ቶማስ ዋሲሁንና ምክትል ፕሬዝዳንቱ ፀሐይ አድጉ ማሻሻያው የንግድ ድርጅቶች በጦርነቱ ወቅት ያጋጠማቸውን ከፍተኛ ኪሳራ፣ የብድር ወለድ መጠን በእጅጉ መጨመርና ከፌዴራል በኩል እነዚህን ችግሮች ለመፍታት የሚረዱ ተጨባጭ እርምጃዎች አለመኖራቸውን ከግምት ውስጥ ሳይገባ መጽደቁንና ወደ ተግባር መግባቱን ተናግረዋል። አሜሪካ በኢትዮጵያና ኤርትራ መካከል ግጭት እንዳይከሰት መከላከል ላይ ማተኮር አለባት ተባለ። ዩናይትድ ስቴትስ በኢትዮጵያ ኤርትራና ሶማሊያ መካከል ግጭት እንዳይቀሰቀስ መከላከል ላይ ማተኮር እንዳለባት የፕሬዝዳንት ዶናልድ ትራምፕ አስተዳደር ይፋ ያደረገው የብሔራዊ የደህንነት ፖሊሲ ሰነድ አሳየ። በፕሬዝዳንቱ ጽሕፈት ቤት ውስጥ ዋይት ሃውስ በኩል ትናንት አርብ ይፋ የተደረገው የብሔራዊ የደህንነት ስትራቴጂ ዩናይትድ ስቴትስ አፍሪካን በተመለከተ የምትከተለው አቋም መለወጥ እንደሚኖርበት ምክረ ሐሳብ አቅርቧል። ለረጅም ጊዜ አሜሪካ አፍሪካን በተመለከተ የተከተለችው ፖሊሲ እርዳታና ሊበራል ርዕዮተ ዓለም ማስፋፋት ላይ ያተኮረ እንደነበር የተቸው ሰነድ ከእንግዲህ ግጭት መቀነስና የጋራ ጥቅም ላይ ያለውን የንግድ ግንኙነት ማጎልበት ማስቀደም እንደሚኖርበትም አትቷል። ዩናይትድ ስቴትስ ከአፍሪካ ጋር ከእርዳታ ወደ ንግድና መዋለ ንዋይ ተኮር ግንኙነት መሸጋገር እንዳለባት የሚገልጸው ሰነድ ገበያዎቻቸውን ለአሜሪካ ዕቃዎችና አገልግሎቶች ለመክፈት ቁርጠኛ ለሆኑ ብቁና አስተማማኝ ሀገራት ቅድሚያ ሊሰጥ እንደሚገባም ምክረ ሐሳብ ቀርበዋል። ክቡራንና ክቡራት የቻናላችን ቤተሰቦች ለሰዓቱ የያዝናቸው አጫጭር ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ እያመሰገንን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። መልካም ቀን